ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ሰነበታችሁ? ዛሬም እንደተለመደው አዲስ ነገር ይዘንላችሁ መጥተናል። የዛሬው ቪዲዮአችን ብዙ ጥንዶችን የሚያሳስብ ነገር ግን በግልጽ ለመነጋገር የምንቸገርበትን ርዕሰ ጉዳይ ይዳስሳል። እርሱም መካንነት ነው። መካንነት ምንድን ነው? ለምን ይከሰታል? መፍትሄውስ ምንድን ነው? የሚሉትን ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። መካንነት ምንድን ነው? በሕክምናው ትርጓሜ አንድ ጥንድ ምንም አይነት የወሊድ መቆጣጠሪያ ሳይጠቀሙ ለ1 ዓመት ወይም ዕድሜያቸው ከ35 ዓመት በላይ ከሆነ ለ6 ወር መደበኛ የግብረ ሥጋ ግንኙነት እያደረጉ እርግዝና ካልተከሰተ መካንነት ተብሎ ሊጠራ ይችላል። ማሳሰቢያ፣ መካንነት የሴት ብቻ ወይም የወንድ ብቻ ችግር አይደለም። በጥናቶች መሰረት 30% በወንዶች 30% ደግሞ በሴቶች፣ ቀሪው እንዲሁም በሁለቱም ወይም ባልታወቀ ምክንያት ይከሰታል። ስለዚህ ከዚህ በፊት የነበረውን የተሳሳተ አመለካከት መቀየር አለብን ማለት ነው። አንተ ነህ መካን፣ አንቺ ነሽ መካን የሚለው ይቀራል። ምክንያቱም በሕክምና እስካልተረጋገጠ ድረስ እሷ ወይም እሱ ይሁን በፍጹም አይታወቅም። ዋነኛ የመካንነት መንስኤዎች ምን ናቸው የሚለውን ስናይ አንደኛው በሴቶች ላይ የሚከሰቱ ምክንያቶች ናቸው። የእንቁላል መፈጠር ችግር እንደ ፒኮስ ያሉ የሆርሞን መዛባቶች እንቁላል በሰዓቱ እንዳይለቀቅ ያደርጋሉ። በዚህ ምክንያት ደግሞ ስፐርም እንቁላልን እንዳያገኝ ያደርጋል። ስለዚህ መካንነት ይከሰታል ወይም ጽንስ አይፈጠርም ማለት ነው። ሁለተኛው የማህፀን ቱቦ መዘጋት ነው። ይህም በተለያዩ ኢንፌክሽኖች ምክንያት ሊፈጠር ይችላል። ለምሳሌ እንደ ኤስቲአይ ወይም ሴክሹዋል ትራንስሚትድ ዲዚዝ የሚባለው ማለት ነው። ምክንያቱም የቱቦ መዘጋት ሲኖር እንቁላልና ዘር እንዳይገናኙ ያግዳል። በዚህም ምክንያት መካንነት ሊከሰት ይችላል። ሶስተኛው ምክንያት ደግሞ የማህፀን እጢዎች ናቸው። አንዳንድ ጊዜ በማህፀን ውስጥ የሚወጡ እጢዎች ጽንሱ እንዳይቀመጥ እንቅፋት ሊሆኑ ይችላሉ። አራተኛውና ዋነኛው ምክንያት ደግሞ እድሜ። የሴቶች የማርገዝ ዕድል ከ35 ዓመት በኋላ በከፍተኛ ሁኔታ እየቀነሰ ይሄዳል። ለዚህም መካንነት ወይም ጽንስ አይፈጠርም ማለት ነው። የወንዶችን ስናይ ደግሞ በወንዶች ላይ የሚከሰቱ ምክንያቶች አንደኛው የዘር ፍሬ ጥራትና ብዛት ማነስ ነው። በቂ የዘር ፍሬ አለመመረት ወይም የፍሬው ቅርጽና እንቅስቃሴ ደካማ መሆን መካንነት ያስከትላል። ሁለተኛው የደም ስር እብጠት። በወንድ የዘር ፍሬ ከረጢት አካባቢ የሚፈጠር የደም ስር እብጠት ሙቀትን በመጨመር የዘር ፍሬን ይጎዳል። በዚህም ምክንያት መካንነት ሊፈጠር ይችላል ወይም ጽንስ አይፈጠርም ማለት ነው። ሶስተኛው ምክንያት የሆርሞንና የአኗኗር ዘይቤ ችግሮች ናቸው። ከልክ ያለፈ ውፍረት፣ ሲጋራ ማጨስና አልኮል መጠጣት መካንነትን ያስከትላል። ስለ መካንነት ምንነትና ምክንያቶቹ በዝርዝር ካየን አሁን ደግሞ ወደ መፍትሄዎቹ እንሄዳለን። መፍትሄዎቹና የሕክምና አማራጮች ቴክኖሎጂ ባደገበት በዚህ ዘመን መካንነት መፍትሄ የሌለው ነገር አይደለም። አንደኛውና የመጀመሪያው መፍትሄ የመድኃኒት ሕክምና ነው። የሆርሞን መዛባትን ለማስተካከልና እንቁላል በበቂ ሁኔታ እንዲመረት የሚያደርጉ መድኃኒቶች አሉ፣ እነሱን መጠቀም። ሁለተኛው ቀዶ ጥገና፣ የተዘጉ የቱቦ መንገዶችን ለመክፈት ወይም እጢዎችን ለማውጣት ይደረጋል። በዚህም ምክንያት መካንነት ይወገዳል ማለት ነው። ሶስተኛው ሰው ሰራሽ የማዳቀል ዘዴዎች ናቸው። ይህም ማለት የወንድ ዘርን በማጥራት በቀጥታ ወደ ሴት ማህፀን ውስጥ በማስገባት እርግዝና እንዲፈጠር የማድረግ ዘዴ ማለት ነው። አራተኛው በላቦራቶሪ ውስጥ እንቁላልና ዘር እንዲገናኙ ካደረጉ በኋላ ጽንሱን ወደ ማህፀን የማስገባት ዘዴ ወይም የቱቦ ህፃናት ዘዴ ይባላል። አራተኛው ደግሞ የአኗኗር ዘይቤን መለወጥ፣ ጤናማ አመጋገብ፣ ስፖርት መስራት፣ ጭንቀትን መቀነስና መጥፎ ሱሶችን ማቆም ከፍተኛ ለውጥ ያመጣሉ። መካንነት በቤተሰብና በጥንዶች መካከል ትልቅ ጫና ይፈጥራል። ማህበረሰባችንም ሴቷን ብቻ የመውቀስ ልምድ አለው። ነገር ግን ይህ ስህተት ነው። ጥንዶች በዚህ ጊዜ መደጋገፍና አብሮ ወደ ሕክምና መሄድ አለባቸው። ተስፋ ለመቁረጥና በጋራ መፍትሄ መፈለግ ለውጤቱ ቁልፍ ነው። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ተመሳሳይ የጤና መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ ያድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። መልካም ጊዜ። ሳማ ቲዩብ